አይ ቡለንት የኔ ውድ ቡለንት ሉሉ ቡለንት ትረሻዋለሽ ፔሉሽ ሲሙሽ በቃ እነሱንም ትረሻቸዋለሽ ግን ትጎጃለሽ በጣም ትጎጃለሽ አዎ የምሬን ነው ግን በጣም ይናፍቁሻል ትናፍቃቸዋለሽ ከዛ ትረሻቸዋለሽ ምክንያቱም ማንም ሰው በናፍቆት የሞተ የለም ሁሉንም ነገር መለወጥ ጥሩ ነው አዲስ አየር አዲስ ማንነት አዲስ ህይወት አዲስ ሰዎች አዲስ አካሄድ ኦ ይሄ ምርጥ ሀሳብ ነው ይሄ ምን አይነት ሀገር ነው ግን ማንም ሰው ለሜዲቴሽን ክብር አይሰጥም በቃ እኔ እዚህ ጋር ለ7 ሰዓት በሙሉ አይምሮዬን ለማረጋጋት እየሞከርኩ ነበር መጫወቻ ሜዳችን ላይ ከሆነ ተቀመጥኩት የት ሄደን እንጫወት እኔ ምን አገባኝ መጫወቻ በሙላበት ሀገር ሌላ ቦታ ሄደና ተጫወት ስማ አስማት እሰራለሁ አንተ መንከት አይጠበቅብኝ በጭንቅላቴ ብቻ ኳስህን አፈነዳብሃለሁ ይቅርታ እኔ 9 ዓመቴ ነው ግን እኔ ራሱ አስማት የሚባል ነገር እንደሌለ አውቃለሁ ተው እባክህ ምላስህ ራሱ 9 ሜትር ነው አይ ለልጅሽ በጣም ነው ማዝነው እሺ ትሰማኛለህ እኔ ምንም ልጅ የለኝም እሺ ኦ እንዴ ትልቅ እኮ ነሽ እንዴት ነው አንድም የሌለሽ እና ባልም የለሽም ማንም የሚወድሽ የለም አይደል ባልም የለኝም ልጅም የለኝም ጓደኞች ያሉ ይመስሉኝ ነበር ግን በሚገርም ሁኔታ ጓደኞችም የሉኝም ትንሽ ሰላም ነበረኝ ግን አሁን በእናንተ ምክንያት አጣሁት ግን ለእናንተ የሚሆን ቡጥ ያለኝ እሺ ቦክስ አለኝ ቆይ ላሳያችሁ ሀ ገጭ ነው ማረጋችሁ አመዳም ልጆች ሁላ እነዚህ በጣም የሚያስጠሉ ልጆች ናቸው በጣም ነው የሚያስጠሉት ምን አባቴ ነው የሚሻለኝ ዲሜት ደህና ነሽ አይደለሁም እነዚህ የጎል መረብ ናቸው ወይ እንዳይበልዝብሽ እንዲያድርጊው ሀባ አድርጌዋለሁ እሺ እስቲ ጁስ ስጪኝ ክፋቸው ወሰደው ግን አትጠጣው ጣዕሙ ትንሽ ተለውጧል ውዴ ተው አለበለዚያ መጸዳጃ ቤት መመላለስ ነው በአደባባይ ምን እያደረግሽ ነው ደግሞ እሱ ለምንድን ነው የሚያስፈልገን አልገባኝም ይህ የሚወሰደው ልጅ መውለድ ከማይችሉ ሰዎች እኮ ነው ይሄ የተለየ ነገር ነው ለሌላ ነገር ነው ነሲብዬ ዲኤንኤህን ሊያዩት ፈልገው ነው ለልጁ ችግር እንደሚሆንበትና እንደማይሆንበት ለማረጋገጥ እሺ እንደዛ ካልሽ ይሁን ግን ሌሎች ሰዎች ፊት አታውጭው ደግሞ ካዩ ብዙ ነገር ነው የሚያወሩብን እሺ አዎ ወንድሜ አዎ በሚገባ ገብቶኛል እይ በመጀመሪያ አንተ መረጋጋት አለብህ ካልተረጋጋህ አይሆንም እሺ አሁን ምን ላይ ደረስክ እሺ አሁንም በጣም ልትደናገጠ ነው ፖሊስ ጣቢያ ሁሉ እኮ ሄደ አሁን ደግሞ ሆስፒታል እየዞረ ላይ ነው በሚገርም ሁኔታ ሁሉም ወንዶች አንድ አይደሉም ምን ማለት ነው አንዳንዶቹ ፍላጎታቸውን እንክብካቤያቸውን ያሳያሉ ድንጋጤያቸውንም ያሳያሉ ጀርባቸውን ሰጥተው አይሄዱ አብዳለች ከዚህ ልትሄድ ነው እኛን ትታ ልትሄድ ነው ቆይ ተረጋጉ እንጂ ትቶ መሄድ እንደዚህ ቀላል አይደለም እኛ ሴቶችን አታውቀንም ልባችን ሲሰበር ምን እንደምናደርግ አታውቅም እሺ አሁን እንሂድ ነይ አዎ በፍጥነት እንሂድ ከዛ ቤት ከመውጣቷ በፊት እንድረስባት ወደዛ መሄድ የለብንም እማዬ እባክሽ አንሂድ በጣም ፈርቻለሁ እኔ ለምን ልጄ እህት ባሻክልን ፈልጋት እኮ ነው አውቃለሁ እማዬ ግን በጣም ፈርቻለሁ ይቅርብን እባክሽ ከኛ በጣም ነው የምትናደድብን ደግሞ ቡለንትን ነው ወንዝ ውስጥ የምታሰጥመው እንጂ እኛን አይደለም አታስቢ ውዴ አይ ሁሉም ነገር የኔ ጥፋት ነው ለምን እንደዛ አልሽ ልጄ ምን አድርገሽ ነው ለአክስቴ ባሻክ የነገርኳት እኔ ነኝ እሺ ልጄ በቃ አሁን አትፍሪሽ ንውድ እማዬ እባክሽ እዚሁ ነው አንሂድ ባሻክ መቼም አንቺን አትጎዳሽም አንቺን በጣም ነው የምትወድሽ መቼም አትጎዳሽም እሺ ንውድ ተይ አትዋሽኝ እማዬ ከአክስቴ ፔሊን ጋር ያወራሹን ሁሉንም ነገር ሰምቻለሁኝ እኮ በቀሏን ትወጣለች ብለሻል ደግሞ ከባድ ነው ብለሻል እማዬ እባክሽ አንሂድ እዚሁ እንሆን ሰዓት እዚያ እንግደል አንቺ ብትሄጂ ይሻላል በቃ
ስለዚህ እኔ እዛ ሄጄ እንድሰቃይ ትፈልጊያለሽ? እንዴት እንደፈረች አይታይሽም እንዴ? እንዴት ነው እሷን ትቻት እኔ የሚሄደው? ፈርቻለሁ እኮ በእርግጠኝነት ባሻ ካሁን 10 ነብር ሆና ነው የምትጠብቀን። ብቻዬን ከሄድኩኝ ትቦጫጭቀኛለች። ብቻሽን አይደለሽም፣ አብረን እንሄዳለን። አልፈልግም። ባሻ ከመሄዷ በፊት ልደርሽባት ትፈልጊያለሽ አይደለም? አዎ እፈልጋለሁ፣ ግን ያንተን እርዳታ አልፈልግም። ፔሊን እስኪ አትቅበጪ። አንድ ቦታ ነው የምንሄደው፣ ስለዚህ ተለያይተን አንሄድም። ይቅርታ፣ እኔን ነው ቀበጥ ያልከው? አዎ በትክክል እንደሱ ነው ያልኩሽ። አንተ ደግሞ ክፍታፍ ነህ። እሺ በጣም ክፍታፍ ነህ። ግን ተለያይተው ይሁን አንድ ላይ የሚሄዱት ምንም አልገባኝም። ቆይ እንዴት ነው ነገሩ? ሁለቱም ፍቅር ውስጥ ናቸው፣ ግን ደግሞ ምንም አይገቡም። መቼም ቢሆን ሊገቡ አይችሉም አይደለም አየ? ምናልባት ትላልቅ ሰዎች ወሬ ውስጥ መግባት የለብሽም የኔ ውድ። እሺ ከዚህ በኋላ አላደርገውም እማዬ። እንደሱ ይሻላል የኔ ውድ። አይቼዋለሁ ወንድሜ አይቼዋለሁ። አዎ ልሄድ ነው ብላለች። ሲናን እባክህ አስቁማት እባክህ። ታክሲዎች ተረኛ ሹፌር እየቀየሩ ነው እንዴ? ማናቸውም እኮ እያስተናገዱ